የህይወት መስመር ወይም ደግሞ ልደት እንደ አውሮፓውያኑ አቆጣጠር በዚህ መንገድ ካልኩሌት ይደረጋል። የቤት ቁጥር በዚህ መንገድ ካልኩሌት ይደረጋል። ከዛ የቤት ቁጥርና ልደት እንዴት ነው ማች የሚያደርገው የሚለውን እሱን አሳያችኋለሁ ማለት ነው። ትላንት በተጠየቀው መሰረት ለምሳሌ አንድ ሰው ኦክቶበር 23 በፈረንጆቹ አቆጣጠር ነው። ኦክቶበር 23 1998 ነው የተወለደው እንበል። ከዚህ ውስጥ ማስተር ነምበር የለም። ማስተር ነምበር ማለት 11 እና 22 33 ናቸው። በካልኩሌት ስናደርግ ቀንና ወር 11 ወይ 22 አንደኛው ወር 11ኛው ቀን እና 22ኛው ቀን ናቸው ማስተር ነምበሮች ማለት ነው። እንደዛ ከመጣ እንዳለ ነው የምትወስዷቸው እንጂ አይበተኑም። እዚህ ጋር ግን ምንድነው ያደረኩት? 1 ሲደመር 0 ሲደመር 2 ሲደመር 3 ሲደመር 1 ሲደመር 9 ሲደመር 9 ሲደመር 8 33 ይመጣል። መልሱ ማስተር ነምበር ነው። ማስተር ነምበር 33 ማለት አስተማሪ ሳክሪፋይስ የሚከፍል መስዋዕትነት የሚከፍል ምንም ነገር አታችድ የሌለው ፍቅር መስጠት የሚችል ሰው ማለት ነው። አንኮንዲሽናል ፍቅር የሚሰጥ ጀስት ለሁሉም ለመጣው ሰው ሁሉ ፍቅሩ መስጠት የሚችል ሰው ማለት ነው። ቤዚካሊ ትርጓሜው እሱ ነው። ለምሳሌ ሌላኛው ደግሞ በኖቬምበር 12 1993 የተወለደ ሰው ቢሆን ይህን ስደምሩት 9 ይመጣል። 11 እንዳለ ነው የሚሄደው ብያችኋለሁ። ለምሳሌ ጃንዋሪ 22 የተወለደ ሰው 1993 ከሆነ ስደምሩት መጨረሻ ላይ 9 ይመጣል። 9 ከሆነ ኮምፕሊሽን ነው። 9 ከሆነ ፊላንትሮፊስት የሆነ ሰው ነው። 9 ኬር ኮምፓሽን ነው፣ ኮምፕሊሽን ነው። 9 ላይፍ ፓዝ ነምበር ያላቸው ሰዎች ላይፍ ፓዝ ነምበር ከሁሉም ስለሚቀድም ማለት ነው። ከዛ በታች ያሉት የልደት ነምበር አለ፣ አቲቲዩድ ነምበር አለ እያለ ይቀጥላል። በላይፍ ፓዝ ነምበር ስንወስደው 9 ያላቸው ሰዎች ሞር ኮምፓሽኔት ናቸው፣ በጣም አዛኝ ናቸው ለሰው። ብዙ ጊዜ ከሰው ጋር በጣም ኤክስትሪምሊ ሊጋጩ፣ ከሰው ጋር በጣም ኤክስትሪምሊ ሊዋደዱ የሚችሉ ናቸው። ገንዘባቸውን የሚሰጡ፣ የእርዳታ ድርጅት ላይ በጣም የሚሰሩ ሰዎች ናቸው። የዓለም ጉዳይ የሚያሳስባቸው ሰዎች ናቸው። ጀስት ጀነራል የሆነው አይዲያ ይሄ ነው። ካልኩሌት እንዴት እንደሚደረግ ካወቃችሁ የራሳችሁን ካልኩሌት ማድረግ ስለምትችሉ ማለት ነው። መጨረሻ ላይ እንደተነጋገርነው የእያንዳንዳችሁን ላሳያችሁ ይችላሉ። የቤት ቁጥርን ስንወስድ ግን ስትሪት ነምበር ሊሆን ይችላል፣ ጀስት አፓርትመንት ነምበር ሊሆን ይችላል። ከፊት ለፊቱ ከቤቱ አፓርትመንት ወይም ከቤቱ ላይ የተጻፈውን ቁጥር ትወስዱና ትበትኑታላችሁ። ለምሳሌ 79 ከሆነ 7 ሲደመር 9 እኩል ይሆናል 16። ምክንያቱም ከ1 እስከ 9 ባለው ነው ኒውመሮሎጂ የሚሰራው። ስለዚህ 16 ስለሚበልጥ ካርሚክ ነምበር ነው። 16 ቤት ያሉ ሰዎች ብቸኝነትን ማብዛት የለባቸውም። በጣም መጠንቀቅ ያለባቸው። ቤቱ ሎንሊነስን ያመጣል፣ ሶልቲቲዩድን ያመጣል። ካርሚክ ነምበር አለው ብያቸዋለሁ። በጣም ብዙ የላይፍ ለሰን መማር ያለባቸው ሰዎች ናቸው እዛ ቤት የሚኖሩ ሰዎች። 7 ቁጥር ሞር ስፒሪቹዋል ግሮዝ ላይ፣ የመንፈሳዊ እድገት ላይ፣ ትምህርት ላይ፣ ራስ ላይ ቁጭ ብሎ ማንጸባረቅን የተመሰረተ ግንዛቤ እንዲወስዱ ነው እዛ ቤት የሚሆኑት ማለት ነው። ለምሳሌ ቤቱ 2978 ቢሆን 2 ሲደመር 9 ሲደመር 7 ሲደመር 8 26 ይመጣል። 2 ሲደመር 6 8 ነው። ከዚህ ቤት የቢዝነስ ቤት፣ የስራ ቤት ነው፣ የሊደርሽፕ ቤት ነው። ቢዝነስ ቢልድ የሚደረግበት የገንዘብ ችግር የማይኖርበት ነገር ግን ደግሞ ገንዘብ በወጣበትም በገባበትም ሊወጣ የሚችልበት ቤት ነው። ኮተት የሚበዛበት ማቴሪያሊስቲክ የሆነ ነገር እቃ፣ ሶፋውን፣ ምኑን ሁሉን ነገር በቃ ጀስት 10 ሆርድ የሚደረግበት ቤት ቢኖር 8 ቁጥር ነው። 29 ከሆነ ደግሞ 11 ከሆነ ደግሞ ኢንቱዊሽን፣ ልባችን፣ ቀልባችን ኤቭሪ ዴንጀር ኤቭሪቲንግ ቀልባችን ሊነግረን የሚችልበት እዛ አይነት ቤት ስንኖር በጣም ሀይ የሆነ ኢንቴንስ የሆነ ኢንቱዊሽን ይኖረናል። ለሰው በጣም አብዝተን እንጨነቃለን። ለሰው ስሜት፣ ለሰው ጉዳይ በጣም ነው አብዝተን የምንጨነቀው ማለት ነው። ከዛ ቤት ስንኖር ሞር ሴንሲቲቭ የመሆን ቴንደንሲ ስላለን ይሄ በጣም ቆንጆ ቤት ነው። ማስተር ስቱደንት ይባላል። ብዙ የላይፍ ለሰኖች የምንማርበት ቤት ነው። አት ሴም ታይም ደግሞ ኢሞሽናሊ ሴንሲቲቭ ሊያደርገን የሚችል ቤት ነው። ሰውን ኢንስፓየር ማድረግ የምንችልበት ቤት ነው። የቤቶቹ ቁጥሮች ከ1 እስከ 9 እንዲሁም ደግሞ ማስተር ነምበር 11፣ 22፣ 33 ለየትኛው ላይፍ ፓዝ ነምበር ይመቻሉ፣ ለየትኛው ላይፍ ፓዝ ነምበር ቻሌንጅ ያደርጋሉ የሚለውን አሳያቸዋለሁ ማለት ነው። የቤት ቁጥር 1 ሲሆን የቤቱ ስሜት የሚፈጥረው ስሜት ምንድነው? ራስን ስለመቻል፣ ታታሪነት፣ መሪነት፣ ይህንን ኢነርጂ ያመጣል። እዛ ቤት አዳዲስ ነገር ለመጀመር በጣም የሚመች ቤት ነው። ኢጎን ግን አቮይድ ማድረግ ያስፈልጋል። የኔ ቤት ከሌላው ይበልጣል አይነት አቲቲዩድ፣ እኔ ከሌላው በልጣል የሚል በጣም አግሬሲቭ የሆነ ኤነርጂ ሊያመጣ ስለሚችል ጥንቃቄ ይፈልጋል። የሚመቸው ለአንድ ቁጥር ለህይወት መስመር ቁጥር ወይም ደግሞ ለላይፍ ፓዝ ነምበር 1፣ 3፣ 5 እና 8 ይመቻል። ለ2 እና ለ6 ግን የብቸኝነት ስሜትን ሊፈጥር ይችላል። ለምን? 2 እና 6 በጣም አዛኝ ናቸው፣ ለሰው ተቆርቋሪ ናቸው፣ ሴንሲቲቭ ናቸው፣ ሶፍት ናቸው፣ አግሬሲቭ ነው ብያቸዋለሁ። ለ2 እና ለ6 ትንሽ ቻሌንጅ ይፈጥርባቸዋል። 2 እና 6 ላላቸው ሰዎች 2 እና 6 ያላቸው ሰዎች ምን ቢያደርጉ ጥሩ ነው? ለምሳሌ አንድ ቁጥር ቤት የሚኖሩ ከሆነ በእንጨት የተሰራ አንድ ቁጥር ፈልገው
ከቤቱ ላይ 1 ቁጥር ቢያደርጉበት ወይም ደግሞ 5 ቁጥር ቢያደርጉበት ፐርፌክትሊ ማች ያደርጋል። የግድ የቤቱን ቁጥር መቀየር ወይ አፓርትመንት መቀየር አያስፈልግም። ቤቱን ከለሩን ምናምን አጀስት ማድረግ ነው የሚጠበቅባቸው። ይሄ ፕራክቲካሊ እኔ አድርጌው የማውቀውን ነገር ነው መነግራችሁ። ዩ ካን ዱ ዛት። ይህንን ማድረግ ለራሳችሁ ነው ጥቅሙ። የማንም ቤት እየሄዳችሁ አይደለም፣ የማንንም እንዲህ ላድርግ ምናምን እያላችሁ አይደለም። አንዳንዱ ቤት ድሬን የሚያደርግ ኤነርጂ ስላለው ማለት ነው። ኦኬ 2 ቁጥር ቤት ከሆነ ደግሞ ስለ ግንኙነት ጀስት ሪሌሽንሽፕ፣ ወዳጅነት፣ ሰላማዊነት፣ ትብብር፣ ታዛዥነትን መሰረት ያደረገ ነው። 2 ቁጥር ቤት ለ2 ቁጥር ለ4 ቁጥር እና ለ6 ቁጥር በጣም ነው የሚመቸው። ለ1 ቁጥርና ለ5 ቁጥር ግን ዝግ ያለ ሞር ስሎ የሆነ ስሜት ስለሚፈጥር እንትን ሶፍት የሆነ ኤነርጂ ስላለው 5 ቁጥር በጣም ቫይብራንት የሆነ አድቬንቸረስ የሆነ ፈንጠዝያን የሚወድ ቁጥር ስለሆነ ለእነሱ ሊከብድ ይችላል። ለ1 ቁጥር ደግሞ ሞር አግሬሽንም ስላለው ሞር ከትብብር የራቀ ነው። 1 ቁጥር ብቻዬን አደርገዋለሁ ማንንም አልፈልግም የሚል አቲቲዩድ ስላለው ማለት ነው። ለ3 ቁጥር ቤትን ከወሰድን 3 ቁጥር ቤት ፈጠራ፣ ራስን መግለጽ፣ ማህበራዊ ህይወት፣ ፈን፣ አርት እነዚህ ነገሮች የሚከናወኑበት ቤት ነው 3 ቁጥር። 3 ቁጥር ለማን ይመቻል? ለ3 ቁጥር፣ ለ5 ቁጥር፣ ለ6 ቁጥር በጣም ነው የሚመቸው። ለ4 እና ለ7 ደግሞ በጣም የመዘናጋትና ኤክስትሪም የሆነ ዲስትራክሽን ይኖረዋል። 4 እና 7 4 ቁጥር ዲሲፕሊን ነው የሚፈልገው። 7 ቁጥር ደግሞ ጸጥ ያለ ኳይት የሆነ ቤት ነው የሚፈልገው። በጣም የተረጋጋ ቤት ማለት ነው። ጸሎት የሚያዝበት ቤት ስለሆነ 7 የሚፈልገው ማለት ነው። ለእነሱ ሊከብድ ይችላል። 4 ቁጥርን ስንወስድ መረጋጋት፣ ስነስርዓት፣ ጠንክሮ መስራት 4 ቁጥር ቤት። 4 ቁጥር ለማን ነው የሚመቸው? ለ4 ለ2 እና ለ8 ቁጥር ይመቸው። 4 ቁጥር የማይመቸው ለማን ነው? ለ3 እና ለ5። ምክንያቱም ከባድ የሆነ ቁጥጥር ውስጥ ያሉ ስለሚመስላችሁ። 3 ቁጥሮች ልክ እንደ ህፃን ናቸው። መፈንጠዝ፣ መጨፈር፣ አርት፣ ጥበብ፣ ሳቅ፣ ጨዋታ፣ ኮሜዲ፣ ኮሙኒኬሽን፣ ማውራት፣ መቀለድ ምናምን። 4 ቁጥር ቤት ውስጥ እንደዚ አይነት ነገር የለም። ሲሪየስ ቤት ነው። በጣም ዲስፕሊን፣ በጣም ግራውንድድ የሆነ ቤት ነው 4 ቁጥር። ካልምነስን መፍጠር አለበት። ስለዚህ ለ4 ቁጥር ለ3 እና ለ5 አይመችም። 5 መጓዝ ነው ስራው። 5 መንቀሳቀስ ነው ስራው። 5 ፈን ነው፣ ፈንጠዝያ ነው። ምንም የሆነ ነገር እንዲመታሰር ራሱ አይፈልግም 5 ቁጥር። ለ5 ቁጥር ቤትን የወሰድን እንደሆነ ነፃነትን፣ ለውጥን፣ ፈንጠዝያን ነው የሚፈልገው 5 ቁጥር ቤቱ ማለት ነው። ኤነርጂው 5 ቁጥር ብዙ ጊዜ ለኤርቢኤንቢ ይሄ ጀስት ትራቭል ነርሶች ምናምን የሚከራዩት ቤት አለ። ጀስት ሰው ፍሪኩዌንትሊ መቀየር ያለበት ቤት ወይም ደግሞ ቤት ውስጥ ያሉ ነገሮች ፍሪኩዌንትሊ ቦታቸውን መቀየር፣ ኤቭሪቲንግ ሪአጀስትድ መደረግ አለበት። በየወሩ ሊሆን ይችላል፣ ፍሪኩዌንትሊ ማለት ነው። በየጊዜው አክቲቭ የሆነ ኢንቮልቭመንት መኖር አለበት እዛ ቤት። ለማን ነው የሚመቸው? ለ5 ለ3 እና ለ7። የማይመቸው ለ4 እና ለ6 ነው። ለ4 እና ለ6 የሚያዋክብ ስሜት ስለሚፈጥርባቸው። ለ5 ለ3 ለ7 7 ትንሽ ቻሌንጅ ይኖረዋል፣ ግን ይሻላል ከ4 እና ከ6 ይልቅ ማለት ነው። 6 ቁጥር ቤት ለቤተሰብ ኃላፊነት፣ ፍቅር፣ ቤተሰብ ለመመስረት የሚመች ቤት ነው። ይሄ ለ6 ቁጥር፣ ለ2 ቁጥር፣ ለ4 ቁጥር በጣም ነው የሚመቸው። ለ1 ቁጥርና ለ5 ቁጥር ከአቅም በላይ የሆነ ኃላፊነት መስዋዕትነት ስለሚጠይቅ አይፈልጉም። 5 ቁጥር ነፃነቱን ነው የሚፈልገው፣ 1 ቁጥር ብቸኝነቱን ነው የሚፈልገው። ይሄ ቻሌንጅ ያደርጋል። 7 ቁጥር ደግሞ መንፈሳዊ እድገት፣ መማር፣ ማሰላሰልን ያገናዘበ ነው። 7 ቁጥር መንፈሳዊ እድገት፣ መማር፣ ማሰላሰል ላይ ያተኮረ ቤት ነው። እዛ ቤት የሚኖሩ ሰዎች መንፈሳዊ ህይወታቸው ገዳም በየቦታው ሲዞሩ ልታገኟቸው ትችላላችሁ። በየቸርቹ በየመስጅዱ የምታገኟቸው ሰዎች ነው የሚሆኑት። በጣም መንፈሳዊ ህይወት ላይ ኢንቮልቭ ያደርጋሉ። በጣም ነው የሚጸልዩት። ከዚህ ዓለም ባለፈ ሌላውን ዓለም ለመቃኘት ሁሉ ይፈልጋሉ፣ ይሞክራሉ። ይሄ ቤት ለ7 ለ4 እና ለ9 የሚመች ቤት ነው። ግራውንድድ ነው። ኮምፓሽኔት የሆነ ስሜት ይኖረዋል። ለ2 እና ለ6 ግን አይመችም። 7 ኖርማሊ ኢጎም አለው። እሱ ጥንቃቄ የሚጠይቅ አንዱ ታስክ ነው። ለ2 እና ለ6 የብቸኝነት ስሜት ስለሚፈጥር 2 እና 6 7 ቁጥርና አንድ ቁጥር ቤት ለመኖር በጣም የሚቸገሩት። 8 ቁጥር ቤት ደግሞ ስለ ሀብት፣ ስለ ስኬት፣ ስለ ንግድ ስራ፣ ስለ መገንባት የሚታሰብበት የሚተገበርበት ቤት ነው። ለ8 ቁጥር፣ ለ1 ቁጥር እና ለ4 ቁጥር በጣም ነው የሚመቸው። ለ2 እና ለ7 ግን የመጨናነቅ ስሜትን ሊፈጥር ይችላል። ለምን? ኤክስትሪም የሆነ ኢንቴንስ የሆነ ሙቭመንት ስላለው፣ ኢንቴንስ የሆነ የሊደርሽፕ ስራ ስላለው፣ ሰዎች ጋር ኮሙኒኬት ማድረግ፣ ሰዎች ጋር መግባባት፣ ሰዎች ጋር መስራት ስላለው 2 ቁጥርና 7 ቻሌንጅ ይሆንባቸዋል። ማለት ኢንቴንስ የሆነ ኃላፊነት አለው። 2 ሶፍት የሆነ ካልም የሆነ በፌሚኒን ኤነርጂ የሚመስል ቁጥር ነው። 1 ቁጥር ማስኩሊን ኤነርጂ ነው። 3 ቁጥር ደግሞ ቻይልድ ተብሎ ነው የሚጠራው። 4 ቁጥር ደግሞ ዲሲፕሊነር ወይም ፖሊስ ይባላል። 5 ቁጥር ደግሞ ትራቨለር አድቬንቸረር ነው። 6 ቁጥር ፋሚሊ ጋር፣ 7 ቁጥር ደግሞ ፕሪስቶር ቄሱ ወይም ደግሞ ሼኩ ልትሉ ትችላላችሁ።
ጸሎተኛው ልትሉት ትችላላችሁ። 8 ቁጥር ደግሞ የቢዝነስ ሊደሩ ልትሉት ትችላላችሁ። 9 ቁጥር ደግሞ ለሁሉ አዛኙ ሰብሳቢው ብላችሁ ልታስቡት ትችላላችሁ። ጀነራል በሆነ መንገድ ማለት ነው። 9 ቁጥርን የወሰድን እንደሆነ ሀዘኔታ፣ ለሌሎች ማዘን፣ ማሰብ፣ አገልግሎት፣ ሌሎችን ማገልገል፣ ሙሉነት፣ የነገሮች መጠናቀቂያን የምታዩበት ቤት ነው 9 ቁጥር። ለ9 ለ2 እና ለ6 ይመቻል። ለ1 እና ለ8 ጉልበትን የሚመጥ ስሜት አለው። ለምን? ለሁሉም የሆነ ነገር ስለሚል በጣም ብዙ ሰው ይሰባሰብበታል። ያ ቤት ድግስ የሚበዛበት እንግዳ የሚበዛበት ቤት ነው። በየጊዜው ሰዎች መጥተው ከዛ ቤት ነው ተነስተው ወደ ሌላ ህይወት የሚሄዱት። በተለይ የተለያየ ሀገር የሚመጡ ሰዎች የሚያርፉበት ቤት ነው የሚሆነው። 11 ቁጥር የወሰድን እንደሆነ ቀልብ፣ መነሳሳት፣ መነቃቃት፣ ከፍ ያለ ተልዕኮ፣ ትልቅ ፐርፐዝ ያለው ቁጥር ነው 11 ቁጥር። ለ11 ለ2 እና ለ7 ይመቻል። ሞር ስፒሪቹዋል የሆነ ኢነርጂም ስላለው። ለ4 እና ለ8 ግን ከልክ ያለፈ መጨናነቅ ስለሚፈጥር ኢንቴንስ የሆነ ስሜት ይፈጥራል። ግራውንድድ ያልሆነ ነገር ስለሆነ ሞር ለ4 እና ለ8 አይመች። 22 ደግሞ ታላቅ ገንቢነትን በትልቁ ማሳካት፣ የህብረተሰቡ የመሰረት ድንጋይ መሆንን ያማከለ ነው። እዛ ቤት የሚኖሩ ሰዎች በማህበረሰቡ ውስጥ የሆነ ትልቅ ሚና ይጫወታሉ። የእድር ሊቀመንበሩ ነው ልታገኟቸው ትችላላችሁ። የቸርች ኮሚቴ ወይም የመስጅድ ኮሚቴ የሆነ ነገር ቦታ እዛ ቦታ ያሉ ሰዎች ሞር ወደዛ ድራግድ ሆነው ተጎትተው እንደሚገቡ ምንም ጥያቄ የለውም። ለ3 እና ለ5 ግን ከባድ ነው። ዋይ? ጫና ስላለው ግራውንድ አይፈልጉም። 3 እና 5 ከ4 ቁጥር ጋር ተመሳሳይ ነው። ለ22 ለ4 እና ለ8 ግን ይመቻል። 33ን የወሰድን እንደሆነ ትልቅ አስተማሪ፣ ገደብ የሌለው ፍቅር ማለት ነው። ለ33 ለ6 እና ለ9 ይመቻል። ፍቅር መስጠት፣ መስዋዕትነት መክፈል፣ አዛኝነት፣ አሳቢነትን መሰረት ያደረገ ነው። ለ1 እና ለ5 ግን የሚያዋክብ ስሜት ይፈጥራል። ስለዚህ 1 እና 5 ከ33 ከ6 ቁጥር እንዲሁም ከ9 ቁጥር ቤቶች ራሳቸውን አመቻችተው ማኖር መቻል አለባቸው ማለት ነው። ስለ ቤት የነበረው ነገር ይሄ። ወደፊት ደግሞ ስለሌሎቹ እንነጋገራለን ማለት ነው። ስላዳመጣችሁኝ አመሰግናለሁ።